ጤና ይስጥልኝ እንደምን ከርማችኋል? አሌክስ ነኝ። ዛሬ እስቲ ስለ መኒ ማኔጅመንት የገንዘብ አያያዝ ባጭሩ እናወራ። የገንዘቡ ዋና ስራ አስኪያጅ እርስዎ እንደሆነ ያውቃሉ? ለእያንዳንዱ ብር የተለየ ስራ ካልሰጡት በስተቀር በራሱ መንገድ ወጥቶ መባከኑ አይቀሬ ነው። ኑሮውን ሳይገድቡ ሀብት ማፍራት የሚችሉባቸውን ሶስት ዋና የሚባሉ መንገዶችን ነው፣ ፈጣን የሆኑ መንገዶችን ነው የምናወራው። የመጀመሪያው ገንዘቡ እንዳይታይ የማስቀመጫ ዘዴ ማለት ነው። ይሄ HYSA የምንለው ሃይ ይልድ ሴቪንግ አካውንት ውስጥ ማስቀመጥ ማለት ነው። የአደጋ ጊዜ ወይም የመጠባበቂያ ገንዘቡን በየቀኑ ከሚጠቀሙበት የባንክ አካውንት ለይቶ ማስቀመጥ ማለት ነው። በአሁኑ ጊዜ ዲጂታል ባንኮች ከ4 እስከ 5% የትርፍ ወይም ይሄ APY የምንለውን ይከፍላሉ ማለት ነው። ገንዘቡን ለይቶ ማስቀመጥ ባላስፈላጊ ምክንያት እንዳይጠፋ ከመከላከሉም በላይ በራሱ ጊዜ እንዲያድግ ያደርገዋል ማለት ነው። ሁለተኛው የዚህ 50-50% የደሞዝ ጭማሪ ህግ የምንለው ማለት ነው። ተጨማሪ ገቢ ባገኙ ቁጥር ወይም በአጋጣሚ ተጨማሪ ገንዘብ ሲያገኙ ወይም ከታክስ ሪፈንድ ፎር ኢንስታንስ ሲያገኙ 50%ቱን ወይም 50%ን በቀጥታ ወደ ቁጠባ ወይም ኢንቨስትመንት እንዲገባ በባንኮ አውቶሜት ማድረግ ማለት ነው። አውቶሜት ሲያደርጉት ራሱ በራሱ እየቀነሳችሁ ወደዛ እያስገባችሁ ነው ማለት ነው። ቀሪውን 50% ደግሞ ያለምንም የጥፋተኝነት ስሜት ለፍላጎቱ ማዋል ይችላሉ ማለት ነው። በዚህም ሳያውቁት ከሚወጣ የኑሮ መወደድ ወይም ኢንፍሌሽን ወይም የላይፍ ስታይል ክሪፕ ራስዎን ይጠብቃሉ ማለት ነው። ሶስተኛው የአካውንት አይነት ከጊዜ ገደብ ጋር ማጣጣም ማለት ነው። የቁጠባ ዓላማውን እና ገንዘቡን የሚቀመጥበትን አካውንት በጥንቃቄ ማዛመድ ማለት ነው። ለምሳሌ ከአንድ ዓመት በታች ለሆኑ ግቦች፣ ለምሳሌ የግብር ክፍያ፣ የቅርብ ቀን ጊዜ ወጪዎች 100% በቀላሉ መንቀሳቀስ በሚችል የቁጠባ አካውንት ወይም HYSA ውስጥ ማስቀመጥ ማለት ነው። ነገር ግን ከ1 እስከ 5 ዓመት ለሆኑ ግቦች፣ ለምሳሌ ለቤት እድሳት ወይም ለቤት መግዣ ቅድመ ክፍያ ዳውን ፔመንት ለቤት መግዣ የሚሆን ለመሳሰሉት ወጪዎች ከገበያ መውረድና መውጣት ለመጠበቅ በአጭር ጊዜ ሲዲዎች ወይም CD ፊክስድ ዲፖዚት ወይም አስተማማኝ የቦንድ ገቢዎች ላይ ማስቀመጥ ማለት ነው። ከ5 ዓመት በላይ ደግሞ ለሆኑ ሎንግ ተርም ለሆኑ ግቦች፣ ለምሳሌ ለጡረታ ጊዜ ሊሆን ይችላል፣ ለረጅም ጊዜ ፕላኒንግ ሊሆን ይችላል፣ ከቀረጥ ነፃ በሆኑ ወይም የግብር እፎይታ ባላቸው የኢንቨስትመንት አካውንት ውስጥ በረጅም ጊዜ እንዲያደርግ መተው ማለት ነው። ላይክ ጉድ ኤግዛምፕል ኢዝ IRA ኢዝ ኤ ጉድ ኤግዛምፕል ፎር ሪታየርመንት መኒ ማለት ነው። እና ዋናው ሚስጥር እዚህ ጋር ትልቁና ውጤታማው የፋይናንስ ስትራቴጂ በራሱ ጊዜ እንዲሰራ ወይም አውቶሜት ማድረግ ላይ ነው። በየወሩ ቁጠባን በእጆ ለመወሰን ከሞከሩ የሰው ልጅ ተፈጥሯዊ የሆነ የማውጣት ፍላጎት መጨረሻ ላይ ማሸነፉ አይቀሬ ነው ማለት ነው። ስለዚህ አውቶሜሽን ኢዝ ዘ ኪ ማለት ነው። እዚህ ጋር ቸር ሰንብቱልኝ።